ሲቪ ጀነሬተር እንዴት እንደምንጠቀም እናሳያለን ማለት ነው። ሶ ይሄ ፋይል ጥቅሙ ምንድነው? ከዚህ በፊት በዶክመንት ፊል የምናደርገው አሁን በኮምፒውተር እንትን ተጠቅመን ማለት ነው። በአንድ ዝም ብለን ፊል አፕ አድርገን ሲቪን አውቶማቲካሊ ጄኔሬት እንዲያደርግልን ይጠቅመናል ማለት ነው። ሶ እንዴት እንደምንጠቀም ላሳያችሁ ማለት ነው። ሶ በመጀመሪያ ላይ እኔ ፋይል በቴሌግራም ወይም ደግሞ በዋትስአፕ ይሄንን ፋይል እልክላችኋለሁ። ይሄንን ፋይል ነው የምልክላችሁ። ሶ ይሄንን ፋይል ከላኩልኝ በኋላ ይሄንን ፋይል ምን ታደርጋለህ መሰለክ? ራይት ክሊክ ታደርጋለህ። ይሄንን ፋይል ዳውንሎድ ካደረግከው በኋላ ራይት ክሊክ ታደርጋለህ። ራይት ክሊክ ካደረግከው በኋላ ኤክስትራክት ኦል የሚል አለች። ሶ ኤክስትራክት ኦል የሚለው ላይ ክሊክ አደርጋለሁ ማለት ነው። ኤክስትራክት ኦል ሶ ኤክስትራክት ኦል ላይ የሚለው ክሊክ አደርጋለሁ። ከዛ በኋላ ሰሌክት ዴስቲኔሽን ፋይል ይላል። ሶ አሁን እኔ ኤክስትራክት የሚል አለች። ሶ እዚህ ጋር ኤክስትራክት የሚለውን ክሊክ አደርጋለሁ። ሶ አሁን ኤክስትራክት ሆኖልኛል ማለት ነው። ሶ ይሄኛው ተከፍቶልኛል። አሁን ይሄ ነገር ከተከፈተልኝ በኋላ ምን አደርጋለሁ? እዚህ ጋር ሲቪ ጄኔሬተር የምትላለች ማለት ነው። እዚህ ቦታ ላይ ሲቪ ጄኔሬተር የምትላለች ሶ እሷ ላይ ክሊክ አደርጋለሁ ሁለት ጊዜ ማለት ነው። ሶ ሁለት ጊዜ ክሊክ ላደርገው አንዴ ይሄው መጥቶልኛል ማለት ነው። ሲስተሙም ተከፍቶልኛል። ሲስተሙ ይሄንን ነው የሚመስለው። ከሲስተሙ ከመጠቀማችን በፊት አንድ ሌላ ነገር ማስተካከል ያለብን ነገር አለ። ሶ እዚህ ቦታ አሁን ታች እንወርዳለን። እዚህ ቦታ ማለት ነው። ሶ ማውዝን ወደዛ ለወሰደና ሶ እዚህ ቦታ ላይ አሁን ራይት ክሊክ አደርጋለሁ። እዚህ ቦታ ላይ ያለችን ራይት ክሊክ አደርጋለሁ። ራይት ክሊክ ማለት እቺን ነገር መንካት ማለት ነው። ሶ ራይት ክሊክ ሳደርገው አሁን ራይት ክሊክ ላደርግበት አሁን ራይት ክሊክ አድርጋለሁ። ሶሪ እዛ ላይ አይደለም ክሊክ ያደረኩት እዚህ ቦታ ላይ ራይት ክሊክ አደረኩ። ራይት ክሊክ ካደረኩ በኋላ ምን ይላል? ፒን ቱ ታስክ ባር የሚል አለች። ይኸው ፒን ቱ ታስክ ባር እሷን ክሊክ አደርጋለሁ ማለት ነው። ፒን ቱ ታስክ ባር አደርጋለሁ ማለት ነው። ሁለተኛ ደግሞ ምንድነው የማደርገው? ሁለተኛ ደግሞ ምንድነው እዚህ ቦታ ላይ ፋይል ገብቼ ማለት ነው። ወደ ፋይሉ ተመልሰን ወደ ፋይላችን ተመልሰን እዚህ ቦታ ላይ ራይት ክሊክ አደርጋለሁ። ከዛ ደግሞ ፒን ቱ ኦኬ ፒን ሆኗል። ቆይ አንዴ ጊዜ አሁን ወደ ራይት ክሊክ አደርጋለሁ እንደገና ከዛ ምንድነው የሚታየኝ አሁን ፒን ቱ ስታርት የሚል አለች። ሶ ፒን ቱ ስታርት የምትለው ላይ ክሊክ አደርጋለሁ ማለት ነው። ሶ አሁን ሁለት ነገር አደርጋለሁ። አንደኛ እዚህ ቦታ ላይ ገብተን ሰርች ካደረግነው ወይም ደግሞ እንትን ካደረግነው እዚህ ጋር ሲቪ ጄኔሬተር የምትላለች ሶ በዚህ ቦታ ሲቪ ጄኔሬተር ማግኘት እንችላለን ማለት ነው። ሁለተኛ ደግሞ ይሄንን ፋይል ኦኬ አንድ ጊዜ እንደዚህ ከላይ ይዘን እንደዚህ ነው የምናደርገው። ይሄ ነገር አይታይም ግን እንደዚህ ካደረከው ይታያል። ክሊክ እንዴት ማድረግ ከፈለክ ሶ አጠፋውን አሁን አጠፋ ሁሉም ነገር አሁን ላጥፋና በኋላ አሁን ማግኘት ከፈለኩ ምንድነው የማደርገው? በኋላ ለማግኘት መጀመሪያ ላይ ፒን ቱ ታስክ ባር አድርገን አልነበረም? ፒን ቱ ታስክ እዚህ ጋር ታስክ ባር ላይ ስታርት ላይ ፒን ስላደረግን ስለነበረው እዚህ ቦታ ይታያል ማለት ነው። እንደገና እስኪ ኦኬ አልመጣችም። ሲቪ ብዬ ልፈታው ይኸው ከጻፍኩ በኋላ ይመጣል ማለት ነው። ኦፕን እላለሁ ማለት ነው። በዛ መንገድ ማግኘት እችላለሁ አንዱ ማለት ነው። አንዱ መንገድ ሌላኛው መንገድ ደግሞ ምንድነው? እዚህ ቦታ አለች ያው ፊላተር እቺ አይከን አለች ማለት ነው። ሶ እቺ አይከን አለች ሲቪ ጄኔሬተር ነች። ሶ እሷ ላይ ሁለት ጊዜ ክሊክ ካደረኩ ይሄ በዚህ መንገድ ይመጣልኛል። ኦኬ ሶ በመጀመሪያ ላይ ፓስወርድ ነው የሚጠይቀን። ፓስወርድ የሚጠይቅ ከሆነ ችግር የለም። ፓስወርዱን ለኔ ደውላችሁ እኔን መጠየቅ ትችላላችሁ። 0942435009 ሶ ፓስወርዱን እነግራችኋለሁ ማለት ነው። ሶ በዛው ቀን ኢንስታል ስታደርጉ በዛው ቀን ፓስወርዱን እንድትጠይቁኝ እጠይቃለሁ ማለት ነው። ሶ ፓስወርዱ ዋን ታይም ነው። አንድ ጊዜ ሎጊን ካደረጋችሁ ከዛ በኋላ ሁለተኛ ፓስወርድ አይጠይቅም ማለት ነው። ኦኬ ሶ እንደዛ ነው። ሶ ሁለት ምንድነው ሌላ ነገር የቀረው ምንድነው? አሁን እንዴት እንደሚሰራ ላሳየህ። ሶ እዚህ ቦታ ላይ ክሊክ ካደረኩና ከዛም ትንሽ እንትን ይሆንልኝ። አሁን እዚህ ቦታ ይሄ ዳሽቦርዱ ነው። ሶ ዛሬ ስንት ሰው ነው? ከዛ ደግሞ ዛሬ ስንት ሰው ነው? አንድ ሰው ነው። ትላንትናም አንድ ሰው ነው ሲቪ ያደረኩት። ከዛ ደግሞ ሪሰንት አፕሊካንቶች እነማን ናቸው የሚለው ነገር እዚህ ቦታ ላይ ያሳያል። ይሄ ደግሞ ሲቪዎቹን ያደረግነው ፋይሎችን ነው። እነዛን ፋይሎችን ለማግኘት እዚህ ጋር ኦፕን ፎልደር ማለት እንችላለን ወይም ደግሞ እዚህ ቦታ ላይ ኦፕን ፋይል ማድረግ እንችላለን ማለት ነው። እሺ ፎር ኤግዛምፕል ለኒው አፕሊካንቶች ማለት ደግሞ ከዚህ በፊት አፕላይ ያላደረግናቸው ማለት ነው። ለነሱ ደግሞ ምን ማድረግ እንችላለን መሰለህ? እዚህ ጋር ሰርች ማድረግ እንችላለን። እዚህ ጋር ሰርች ማድረግ ያለ እዚህ ጋር ደግሞ ኤዲት ማድረግ እንችላለን። ዳፕሊኬት ማድረግ እንችላለን። ፒዲኤፍ ወይም ደግሞ ሲቪ ጄኔሬት ማድረግ እንችላለን። ፋይል ኦፕን ማድረግ እንችላለን። ዲሊት ማድረግ እንችላለን ማለት ነው። እኔ አሁን ፎር ኤግዛምፕል ዲሊት ካደረኩ ይሄንን ዲሊት አደርገውና እንደገና እንስራ። ኦኬ ዲሊት አድርጌያለሁ። ሶ አሁን ኒው ፕሮፋይል አለው ወይም ደግሞ ኒው አፕሊካንት ማለት ነው። ወይም ደግሞ እዚህ ቦታ ላይ ገብቼ ኒው አፕሊካንት እላለሁ። ሶ ኒው አፕሊካንት ካልኩ በኋላ ምንድነው ስሜን እጽፋለሁ ማለት ነው። ሴይ ኦኬ አይ ቲንክ ሰይፈዲን አብዴል ከሪር ኦኬ የኔ አድሬስ ምንድነው? አይ ሃቭ ኖ አይዲያ ሜቢ ሌት አስ ሴይ ጉሻን እንበለው ከዛ ናሽናሊቲ ኢትዮጵያ ነው። ሪሊጅን ሙስሊም ነው። ሙስሊም አይባልም ኢስላም ነው። ከዛ ፊሜል ሜል ነኝ። ኤጅ አይ ቲንክ 21 ወይ
22 ከዛ በርዝ ዴት አይ ሃቭ ኖ አይዲያ እስኪ ይሄንን እንበለው ሲንግል ነኝ ነምበር ኦፍ ቺልድረን 0 ሄት 1.7 ሴንቲሜትር 1.7 ሴንቲሜትር ዌይት ሜቢ ታሰይ 55 ኪሎ ግራም ፓስፖርት ነምበር እንደዚህ እንበለው ኢሹ ዴት በዚህ ዴት ነው የሰጠልኝ እንበል ሜቢ እዚህ ክሊክ አድርጌ በ2022 እንደዚህ ሰጠልኝ ዲስፓይር ዴት እንደዚህ ነው ፕሌስ ኦፍ ኢሹ ኦኬ ፕሌስ ኦፍ ኢሹ ሜቢ አዲስ አበባ ሊበለው ከዛ ኢምፕሎይመንት ዲቴልስ ከዚህ ኦኬ በምንድነው የሚሰራው መሰለክ ሃውስ ሜድ ማለት አይ ቲንክ የቤት ሰራተኛ ከዛ መንዝሊ ሳላሪ 120 ሪያል እንዴት ነው የሚጻፈው አርዋይ ነው አላውቅም አይ ቲንክ እንደዚህ ላድርገው ኮንትራክት ለ3 አመት ሊበል 3 years English language I think I'm very good Arabic language I'm good education I am degree location ደግሞ maybe quarter period ከዚህ በፊት ማለት ነው previous employment period 6 months 6 ልበለው ሪማርክ የለኝም እሺ ከዛ ደግሞ ስኪላችን ደግሞ ምንድነው ዋሽ ማድረግ ይችላልው ክሊን ማድረግ ይችላልው ኩክ ማድረግ ይችላልው ቺልድረን ኬር ማድረግ ይችላልው ቤቢ ሲቲንግ ማድረግ ይችላልው ከዛ ደግሞ የኔን ፎቶ አፕሎድ ማድረግ ይችላልው እዚህ ጋር ፎቶ አፕሎድ ማድረግ ይችላልው ሶ ከዚህ ውስጥ ፎቶ የትኛውን ፎቶ ልምረጠው ፉል ቦዲ መሰለኝ አይ ቲንክ ፎቶ መሆን ያለበት ሶ እቺን ሴት ልምረጠው እቺ ሴት ነው አይደለችም ግን ኦኬ ጉድ ከዛ ደግሞ ፓስፖርት ፎቶ ወስዳለሁ ማለት ነው እቺ ፎቶ አለች ሶ ያንን ፎቶ ክሊክ አድርገው ከዛ አሁን ጀነሬት ፒዲኤፍ ላይ ጀነሬት ፋይል ወይ ደግሞ ፕሪንት ሲቪ ይላልው ሶ አሁን እኔ ጀነሬት ፋይል ሲበለው አሁን ፋይሉ ጀነሬት ሆኗል አሁን ሶ አሁን ይሄን ፋይል ኦፕን ያድርግልኛል እንጠብቀው ያው ተከፍቶልኛል እዚህ ጋር ሲቪ የሚል አለ ሶ እዚህ ጋር ሲቪ የሚል አለ ሶ እዚህን ላይ ክሊክ አድርገው አሁን ይመጣልኛል ማለት ነው ይሄው ኦኬ ይሄንን እዚህ ቦታ ያለውን ሎጎ ለመቀየር የምትፈልጉ ከሆነ ምን ማድረግ ያስፈልጋል እዚህ ትገባላችሁ አይ ቲንክ ይሄ ነው ከዛ ደግሞ ሴቲንግ የሚል አለ ከዛ ሴቲንግ ላይ ገባለሁ ከዛ በኋላ ምንድነው እዚህ ጋር አሁን ሎጎውን አስገባለሁ ማለት ነው ሎጎ አፕሎድ አብዬ ይሄንን ሎጎ ቀይራለሁ ማለት ነው እንትን ፎን ነምበር ምናምን ነገር ሁሉ ነገር ቀስ መቀየር የምትፈልጉን ስለእናንተ ኢንፎርሜሽን መቀየር ትችላላችሁ በቃ እንደዛ ነው ከዛ አሁን ለዚህ አሁን ፎር ኤግዛምፕል ፕሪንት ማድረግ ከፈለግን እንዴት ነው ፕሪንት የምናደርገው እዚህ ጋር ፕሪንት ሲቪ የሚላለች ሶ ፕሪንት ሲቪ ካልኩ አሁን የፕሪንት ሲስተም ያመጣልኛል ማለት ነው ፋይል ቢዚ ይላል ፋይል ቢዚ የሚል ከሆነ ይሄንን ነገር ማጥፋት ይኖርባችኋል ማለት ነው ይሄንን ካጠፋችሁ በኋላ ተመልሳችሁ እንደገና አሁን ኦኬ ፕሪንት ሲቪ ያው አሁን ይሰራልኛል ብዬ አስባለሁ ሶ እንደዛ ነው የምትጠቀሙት ጥያቄ ካላችሁ ጠይቁኝ ማለት ነገር ጥያቄ ካላችሁ ደግሞ በዚሁ እንጨርሳለን አመሰግናለሁ see you soon